እሺ ቀጥይ። እሺ አመሰግናለሁ። በየትኛውም ቤተክርስቲያን ላይ ዘፈን ኃጢአት እንደሆነ የምናውቀው እንጂ ጽድቅ እንደሆነ ተናግራም አታውቅም። የትኛውም መጽሐፍ ቅዱስ ላይም ተነግሮ የማያውቅም ይሄ ነገር። እናንተ ይህን የምታነሱት ምናልባትም ካለባችሁ ጥላቻ ሊሆን ይችላል ብዬ አስባለሁ። ምክንያቱም ይሄ ርዕሱ አግባብ አይደለም፣ ከጥላቻ የተነሳ እንጂ የአንድን ቤተ እምነት በዚህ ልክ ላይ ማዋረድና ማብጠልጠል ተገቢ ነው ብዬ አላስብም። እንደ አንድ ምዕመን ማለት ነው። ካጠፋሁኝ ምናልባት ልታረም እችላለሁ። ግን እንደ አንድ ኦርቶዶክሳዊ ሀሳቤ ይሄ ነው። እድል ስለሰጣችሁን ያመሰግናለሁ። ነገር ግን ዘፋኝነትን ኦርቶዶክስ ተዋህዶ ቤተክርስቲያናችን ደግፋም አታውቅም፣ ልደግፍም አትችልም። የምትቃወመው ነገርም ስለሆነ ማለት ነው። አመሰግናለሁ። ቴንኪው እህታችን ሀሳብሽን ስለገለጥሽ በነፃነት እግዚአብሔር ይስጥልን። አንደኛ ርዕሱ ኦርቶዶክሳውያን ንጉሳችሁ ቴዲ ካሳ ነው ወይ ቴዎድሮስ ካሳሁን ነው ወይ ያው ቴዲ አፍሮ ነው ወይ ነው። ለምንድን ነው እንደዚህ የተባለው? ወንድምነት እንደዚህ ብሎ የጻፈበት ያው ምድራችን ላይ የዘፈኑ ንጉስ ጥላሁን ገሰሰ ተብሎ ይባል ነበር። ያው ፖፑላር ዘፋኝ ስለነበረ ማለት ነው። ጥላሁን ገሰሰ ገና በህይወት እያለ ቴዲ አፍሮን ደግሞ በቃ ቀጣይ ያለ እሱ መሆኑን እንደዛ እውቅና ሲሰጥ ነበር። ኦኬ በዚህ በጥበቡ ዓለም ተብሎ በሚጠራበት እርስ በርስ የሚሞጋገሱበት አለ። ንጉሳችን ነው ንጉስ፣ የጥበቡ ንጉስ፣ የዘፈኑ ንጉስ ብሎ የሚለው አንድ እስላም የለም። ካለም እስላሞች ናቸው ያሉት። አንድ ጴንጤ የለም ካሉም እነዛ አንዳንድ ጴንጤዎች ናቸው ያሉት። ግን አብዛኛው ኦርቶዶክሳውያን ወገን ነው ቴዲ ካሳሁን ቴዎድሮስ ካሳሁንን ንጉስ ነው ብለው የሚሉት ማለት ነው። አብዛኛው የሰዎቹ ፍላጎት እንጂ እኮ በኦርቶዶክስ አስተምሮ ላይ የተሰጠ ትምህርት አይደለም እኮ። አሁን የቤተክርስቲያኒቱ ላይ እመጣልሻለሁ። አንደኛ ንጉሳችን እያለ በየቦታው የሚያሞካሸው አብሮ የሚዘለው አብሮ የሚጨፍረው ማነው? አሁን ቴዲ አፍሮ ዘፈን ሲዘፍን መጥቶ እዛ አብሮ የሚውረገረገው ማን ነው? ሚሊኒየም አዳራሽ ሲገባ ሙስሊም ነው ፈልጊ፣ በብርሃን ላታገኝ ትችላለች። ጴንጤ ነው በብርሃን ፈልገሽ ላታገኝ ትችላለች። እዛ የለም። ሙስሊሙም ጴንጤው ማን ነው? ያ ሁሉ ሚሊኒየም አዳራሽ ስቴዲየም ሞልቶ መስቀል አደባባይን ሞልቶ በሙሉ ሲያብድ የሚውለው ማን ነው? ኦርቶዶክሳውያን ናቸው። ቤተክርስቲያን እነዚህ የሚያደርጉት ከስጋዊ ፍላጎታቸው የተነሳ እንጂ በቤተክርስቲያን አስተምሮ ዘንድ የተሰጠ ትምህርት አይደለም። እኔ በመረጃ እያልኩ ያለሁት ምንድን ነው? ሰዎቹ የራሳቸውን ፍላጎት ተከትለው የሆነ ቦታ ላይ ሊሄዱ ይችላሉ። ምናልባት ሙዚቃም ሊያወጡ ይችላሉ፣ ዘፋኝ ሊሆን ይችላሉ፣ ሊጨፍሩም ይችላሉ። ነገር ግን የቤተክርስቲያን አስተምሮ አይደለም ነው። መጽሐፍ ቅዱስ የማይደግፍም የቤተክርስቲያን አስተምሮ መሆኑን ይኸውልሽ የመሲሁ ልጅ ሶሪ የቤተክርስቲያን አስተምሮ ለመሆኑ ቤተክርስቲያን በዚህኛው 80 አሐዱ መጽሐፍ ቅዱስ ላይ እዚህ የምታዩ ማለት ነው። በዚህኛው ላይ አንቺ ቅድም ያነበብሽውን ገላትያ መጽሐፍ ምዕራፍ 5 ላይ ያለውን የስጋ ስራ የተገለጠ ነው ብሎ ባለበት ክፍል ላይ ያለውን በሙሉ ጽፈዋለች። ዘፋኝነት ብሎ የሚለውን ሁሉ ጭምር አብራ ጽፈዋለች። በዚህኛው ላይ ግን ዘፋኝነት ብሎ የሚለውን አውጥታለች። ቤተክርስቲያኒቱ ዘፋኝነትን ስለምትደግፍ ነዋ ያወጣችው። ዘፋኝነትን ስለምትደግፍ ነው። በዚህኛው በ2000 ዓመተ ምህረት ትርጉም ላይ ይሄ እናንተ መጽሐፍ የእኛ መጽሐፍ መሆኑ ምንም አላውቅም ብላለች። እሷን ይቻላወቃችሁ። እኛ ግን በመረጃ እያሳየን ነው። ይሄ መጽሐፍ ማንም ጴንጤ ክሌም አድርጎ እኔ ነኝ ያጻፍኩት ብሎ የሚል የለም። ኦኬ ገድላችሁ ሲታይ ገድላት እና ድርሳናቶቻችሁ ሲወጡ እናንተ የጻፋችሁት ነው ብላችሁ ትሉናላችሁ። የራሳችሁ መጽሐፍ ቅዱስን በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ታተመ ብሎ የሚለውንም ስናሳይ ይህንንም እናንተ ናችሁ ያሳተማችሁ ትላላችሁ። ያው ለማምለጫ ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞች ናቶች ዘፈንን ኦፊሻሊ ነው የምትፈቅደው። ኦፊሻሊ ውሸታቸውን ነው። ኦፊሻሊ መፍቀዳቸውን ማን ብፁዕ ማን የእግዚአብሔር ቃል ላይ ዘፋኝነት ብሎ የሚለውን በዚህኛው ላይ የነበረውን አውጥታ ዘፋኝነትን አውጥታ እዚህ ጋር ጽፋለች። ስለዚህ እዚህ ዘፋኝነትን ስለምትቃወም ነበረ ማለት ነው። አሁን ግን ዘፋኝነትን ስለማትቃወም ዘፋኝነት ብሎ የሚለውን ቃል ለህዝቧ ከመጽሐፍ ቅዱስ ውስጥ ነቅላ አወጣች ማለት ነው። ስካር ዘፋኝነት ብሎ የሚለውን እዚህኛው ላይ ቀጥታ ነው ያለው። እዚህ ግን ስካር ይህንን የመሰለ ሁሉ ነው አለች። ዘፋኝነትን ግን አወጣኝ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
1000% ዘፈንና ዘፋኞችን ትደግፋለች፣ ትቀበላለች። ካህናት ሁሉ ጭምር ጨፋሪዎች አይደሉ እንዴ? ደናሾች አይደሉ እንዴ? ላሳይ በቪዲዮ ትከሻቸው እስኪወልቅ ድረስ ዛር ላዩ ላይ የወረደበት ይመስል ጎጃምኛ፣ ምንጃርኛ፣ እንቅጥቅጥ፣ የሸዋ ኦሮሞ ምናምን ነገር እያለ ማን ነው የሚለው? ላሳይ ቪዲዮ የካህናቱን ያልኳቸው። ኦኬ። ስለዚህ ኦፊሻሊ 100% አይደለም 1000% ቤተክርስቲያኒቱ ዘፋኞችን ታበረታታለች፣ ዘፈንንም ታበረታታለች። ለዚህ ነው ዘፋኝነትን ከዚህ መጽሐፏ ላይ ነቅላ ያወጣችው። የዛሬ 18 ዓመት ከተጻፈው መጽሐፏ ላይ የዛሬ 38 ዓመት የተጻፈው መጽሐፏ ላይ ዘፋኝነት ብሎ የሚለው አለ። የዛሬ 18 የጻፈችው መጽሐፏ ላይ ግን ዘፋኝነት ብሎ የሚለውን አውጥታለች ማለት ነው። ይሄ ማለት ዘፋኝነትን በጣም ነው የምትደግፈው፣ ዘፋኞችንም በጣም ነው የምታበረታታው። ዘፋኞቿ እኮ ራሱ ይላሉ እኮ እግዚአብሔር ከረዳኝ በሚቀጥለው ፋሲካ አንድ ካሰት አልበሜን አስወጣለሁና አባቴ ቡራኬው ትድረሰኝ፣ ጸሎት ታግዘኝ ምናምን ነገር ብሎ ይላሉ ማለት ነው። ጨርሻለሁ። ቤኪዬ አንተ ትልቁ ላይ ሆን ማኔ የሚባለው አይ ቲንክ ኦርቶዶክስን አስገባ እያለ አንዳንድ ቁጥር ይጽፋሉ። ማኔ ገስት ላክ፣ ከዛ አስገባለሁ። አይ ቲንክ ፎሎ ትንሽ ነው። ወንድምነት ትልቁ ላይ ሆን ያ ወንድምነት ሆን እኔም ብለን ለምሳሌ ወንድምነት ካነሳው አይቀር አሁን ላይ በዚህ በአዝማሪው ቴዲ አፍሮ የገጠር ቀበሌ መርቶ በማያውቅ ሰውየውን ለማንገስ ተጠርፎ ተዘጋጅተው እንደው መቺውጣ እያሉ ቀኖቻቸው ረዝሞባቸው ሌሊቶቻቸው ረዝሞባቸው የተቸገሩት እነማን ናቸው? ኦርቶዶክሳውያን፣ አጠቃላይ ኦርቶዶክሳውያን ናቸው። ስለዚህ አንድ ሙስሊም አንድ ጴንጤ ያታመጡ ካመጣችሁ እሱም እስልምናው የጠፋበት የዞረበት ሙስሊም ነው ወይ ደግሞ ጴንጤነቱ የጠፋበት የጌታን መንገድ የጠፋበት የዞረበት ጴንጤ ነው ማለት ነው እንጂ ከዳር እስከ ዳር መቶ እስኪባል ድረስ ቴዲ አፍሮንም ይሁን ሌሎችም ዘፋኝ ተከትሎ የሚጨፍረው ንጉሳችን እያለ ብሎ የሚለው የኦርቶዶክስ ሕዝብ ነው። ስለዚህ የሚጠብቁት ንጉሳቸውን ቴዲን እንጂ ጌታ ኢየሱስን አይደለም። አስበ ከሆነ ለምሳሌ ወንድምነት በዚህ ባለፉት በጾም ወቅት እንደው ስለ ጌታ ስለ ኢየሱስ ክርስቶስ መምጣት በናፍቆት ተጠባብቀው እንደው ቢመጣልን ብለው ይመስላል። በፍጹም የጌታ ምጽአትን ከመጠበቅ ይልቅ እንደው ሁሉንም ጨፍልቀን ባንናገርም የጌታ ምጽአት ቤተክርስቲያኒቱ በቤተክርስቲያን ደረጃ ይመጣል ብላ ታምናለች። በየቅዳሴያቱ በየዜማ መካከል ታዜማለች እና ምን ያህሉ ነቅቶ ምን ያህሉ ተዘጋጅቶ ይጠብቃል ብሎ የሚለውን እሱን ለእነሱ እንተውና ግን ብፁዕ አቡነ ኤርሚያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ የሆኑት እሳቸው አንድ ሲናገሩ የነበረውን ቪዲዮ አሰምቻለሁ። ቪዲዮም አለ። በተለይ ከዚህ ከሳልሳዊ ቴዎድሮስ ከሚባለው ጋር በተገናኘ ቴዎድሮስ የሚባል ስም በተነሳ ቁጥር ይመጣል ብሎ የሚሉት በኦርቶዶክሳውያኑ ዘንድ የሚጠበቅ ሳልሳዊ ቴዎድሮስ የሚባል አለ። ቤተክርስቲያኒቱ እንደ ቤተክርስቲያን የምጠብቀው ልብ በሉ። የቤተክርስቲያን ገዳማውያን አባቶች ሱባኤ ቆጥረው ትንቢት ተናግረው ምናምን ነገር ብለው የሚሉለት ማለት ነው። እሱ ሰውዬ ይመጣል ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን በድርሳነ ኡራኤል፣ በመጽሐፈ ሳቤላ፣ በመጽሐፍ ገድለ ፊቄጦር 5 መጽሐፍቶች አሉ። ከ5ቱ 4ቱ እጄ ላይ አሉ። በእነዚህ መጽሐፍ ፍካሬ ኢየሱስ ላይ እንደዚሁም በማቴዎስ ወንጌል 24 የአንድምታ ትርጓሜ ላይ ሁሉ ጭምር ሳይቀር ሳልሳዊ ቴዎድሮስ የሚባለው ይመጣል ብላ ቤተክርስቲያኒቱ 3ኛው ቴዎድሮስ የሚባል ይመጣል ብላ ጽፋለች። አመጣጡም የሚመጣው ከኤረር ተራራ ነው የሚመጣው ብለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናንና ሕዝብ ዘንድ ነው የሚከበረው። በበሉ ከኤረር ተራራ አካባቢ ነው የሚመጣው፣ ከምስራቅ ነው የሚመጣው። ሰውየው በሚመጣ ሰዓት ላይ ኢትዮጵያ ያኔ ወንዞቿ በሙሉ እርጎና ወተት ያፈሳሉ። ቀበና ቆሻሻ ማፍሰሱን ትቶ እርጎ በእርጎ ነው የሚሆነው ተብሎ ነው የሚታመነው። የኢትዮጵያ ትንሣኤ ነው የሚሆነው እና ይመጣል።
ብላ ቤተክርስቲያኒቱ በ5 መጽሐፍቶቿ ላይ ጽፋለች። የማቴዎስ 24ን የአንድምታ ትርጓሜ ለጌታችን ለኢየሱስ ክርስቶስ መምጣት ራሱ ጌታ የተናገረው ለዘመኑ ማለቅ ምልክቶች በደብረ ዘይት ተቀምጠው በነበረበት ሰዓት ላይ ንገረን፣ የመምጣት ምልክት የዓለም መጨረሻ ምንድን ነው ብለው ደቀ መዛሙርቱ በጠይቁ ሰዓት ላይ የተናገረውን ቃል ይዘው እሱን ለሳልሳዊ ቴዎድሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤ ብፁዓን ሊቃነ ጳጳሳት በሙሉ የሚያውቁት ትርጓሜ ያለው ማለት ነው ከሳልሳዊ ቴዎድሮስ ጋር ከሶስተኛው ቴዎድሮስ ጋር። ስለዚህ ቴዎድሮስ የሚባል ሰውዬ ሲመጣ መጠርጠር ጥሩ ነው። ንጉሳችን፣ አባታችን ምናምን ነገር አምላካችን ብለው ቢሉ ገና እየተፈለገ ነው። ምናልባት ቴዲ አፍሮ ሊሆን ይችላልም ብለው ስለሚሉ ቴዎድሮስ የሚባል አሁን ሌላ ሰው ቢነሳ አሁንም እሱም ሊሆን ይችላል ብለው ይላሉ። ልክ አይሁዳውያን መሲህ ይመጣል ብለው እንደሚጠባበቁ ትችቱን ኤርሚ ጨርሼ ይሰማል። የምን ትችት ብራዘር? በእኛ በመረጃ ላይ ነው የምናወራው። ትችት ትላለህ እንዴ? 5 መጽሐፍ ጠቅሼ እያወራሁልህ መጽሐፍቶቹን ካሜራ ዞራለሁኝ ከፍታለሁኝ ማለት ነው። እና ልክ አይሁዳውያን መሲህ ይመጣል ብለው እንደሚጠብቁት ሁሉ ኢትዮጵያ ኦርቶዶክስም ቴዎድሮስ ይመጣል ብላ ተጠብቃለች። ቴዎድሮስ ይመጣል ብላ ጠብቁም ብላ ወንጌሉን በአንድምታ ትርጓሜ ማቴዎስ 24ን እንደዚሁም ድርሳነ ኡራኤል፣ መጽሐፈ ሳቤላ፣ ገድለ ፊቂጦር እና ሌሎችም መጽሐፍቶች ላይ ሁሉ ጭምር ተጽፏል ማለት ነው። እንደምነት ምናልባት ቴዲ ሊሆን ይችላል ብለው ነው ቴዲ አፍሮ ሊሆን ይችላል ብሎ በሚል ነው ንጉሳችን ምናምን ብለው ያሉት። መጠርጠር ጥሩ ነው፣ ያልጠረጠረ ተበነጠረ ተብሎ እንደሚባል ማለት ነው። እና እሺ ወንድማችን ትችት ብሎ ያለው እሱ ይናገርና እንቀጥላለን። መክብብ ግን ቅድም እያወራ ነበር። መክብብ ቆይ አንዴ መክብብ ኦርቶዶክሳዊ ነው። ቅድም እህታችንን አስቀድሜ ነው። መክብቤ ኤርምዬ አመሰግናለሁ አባቴ። እኔ ኦልሞስት መጨረሻ ላይ መናገር የምፈልገው ቤካንም ነው። ቤካዬ ቅድም ስለ ፓስተር ሶፎንያስም እንደ አንድ አይከን ነው ማለት ነው ለእናንተ ማለት ነው። እናንተ ጋር የነበረ ሰው አሁን ላይ እኛን አይወክልም ብለህ ስትል ያ ሰውዬ እናንተን እንደማይወክለው ሁሉ ቴዎድሮስ ካሳሁንም እኮ የኢትዮጵያ ኦርቶዶክስን እንደማይወክል ሶፎንያስ ሞላልኝ የፕሮቴስታንት አይከን ነው ብሎ ይተናገራል። እዚህ ማን ያደረገው? ቅድም አልነበርክም እንትን ከስናወራ ቅድም ቤካ አይወክልም ነው እኮ ያለው። አይወክልም አለ እንጂ አይከን ነው አለ። አይከን እኮ ማለት ትርጉም እንደ አንድ አይከን አይወክል አናየውም እኛ እሱን ከእኛ እንትን ነው ብሏል። እንደዛ ሳይሆን ብራዘርዬ፣ እንደዛ ሳይሆን በደንብ አድምጠው፣ በደንብ ስማ። ሶፎንያስ ነው አቴንሽን ሲከር በሆነ አጋጣሚ ስለ እሱ ስም እንዲነሳለት የሚፈልግ ሰው ነው። ሲጀመር ፓስተር ነኝ አለ እንጂ ማን ፓስተር እንዳደረገውላ አይታወቅም። አንድ ሰው ፓስተር ከተባለ ያ ፓስተር የሚባለው ግለሰብ የሚመግበው ወይም ደግሞ ፓስተር ሆኖ በስሩ የሚመግበው ምዕመን ሊኖረው ይገባል። ይፈልግ ፍስርናን ሳይሆን ሌላ ስም ዩኒክ በቃ እኔ ጠራበታለሁ ብሎ የሚለውን ስም ሰጥቶ በሌላ ስም ሊጠራው ይችላል እንጂ ፓስተር ብሎ እና ፓስተርን ሶፎንያስ አይከን ብላችሁት ነበረ። አረ ማንም ሰው አይለውም። እሱ ማን አይከን ነውር ነው። እንኳን ሶፎንያስ ሞላልኝ አይደለም በጣም የተከበሩ ተብለው የሚባሉ ብዙ ወንድሞች እና አገልጋዮች አሉ። እጅግ የምናከብረው የምንወደው ወንድምየው ታላቅ ወንድሙ እንኳን ቢሾፕ ዳዊት በኢትዮጵያ ቤተክርስቲያን በኤርትራም በዓለም ዙሪያ ዞሮ ያላገለገለበት የለም። ዳዊት ሞላልኝ ማለት ነው። እንግዲህ እኔ በግሌ በጣም የማከብረው በጣም የምወደው እግዚአብሔር ሰው ነው። ደግሞ ብዙዎችም እንደዚሁ የሚስማሙበት ሰው ነው።
እሱ እንኳን ራሱ አይከን አልተባለ። ፓስተርነት ከተባለ ዳዊት ሞላልኝ ወንጌል ላይ ሲቀልድ አታዩትም። ወንጌላውያን ቤተክርስቲያናትም ላይ ሲቀለድም አታዩትም። እና አይከን ብላችሁ ካላላችሁ ተዉት፣ ለፉት። ሶፎንያስ የሚባለውን ሰውዬ ተዉት። ኦኬ፣ ወደ ጉዳይ ላይ እንግባ ማለት ነው። እኛ ጋር አይከን እዚህ ጋር አንድ ቤኪዬ እኔ እንደ ወንድም ነው። እኔ አንድን ነገር በተቃርኖ ስታወራው፣ አሁን ለምሳሌ ገብርኤልን እንደ አንድ መልአክ ልታስበው ትችላለህ። ግን አሁን አንተ በምትለው አይነት መንገድ እንዲህ አጣጥለህ ለማለት መሞከር ለአንተም ራሱ ገብርኤልን እውነተኛ ገብርኤልን እንደዚህ አጣጥለህ ለማውራት መሞከር ጥሩ አይደለም። ገብርኤል ምናምን ተብሎ ከምትለው ይልቅ ኦልሞስት እንደዚህ ያለ እንዲህ ያለ ብትል እኔ እንደ ወንድምም ነው የምነግርህ። እንዲህ ግን ነገሮችን እያጣጣልክ ባወራህ ቁጥር አንደኛ እምነት ወደ ዋናው ሀሳብና ገብርኤልን ቤካ አይደለም፣ ኤርሚያስ አይደለም፣ መክብብ አይደለም፣ እዚህ ያለን ሰዎች አይደለም፣ ማንም ሊያጣጥለው የሚችል የለም። ምክንያቱም ቅዱስ የሆነ አሁን እየሰማ አይደለም። ልመልስልህ ሳይገባህ ነው ቤካን ወንድምነትን የምትቃወመው። ወንድምነት ገብርኤልን አይደለም ያጣጣለው። ቅዱስ ገብርኤልን ምን ይሁንልኝ ብሎ ያጣጥለዋል? የቆሎ ባልንጀራው አይደለም፣ ምንም ነገር አላረገው። እሱ አዝማሪ ቤት አልተገኘም፣ ሊገኝም አይችልም። የእግዚአብሔር ቅዱስ መልአክ ነው። ታዲያ ያጣጣለው ምንድን ነው? ያው ሐርና ወርቁን እያስማማኝ ስትፈትል ብሎ የሚል በእናንተ በኦርቶዶክስ ቤተክርስቲያን ቆንጅዬ ተረት አለ። የተረት ቆንጅዬ ካለው ማለት ነው። እና ገብርኤል መጥቶ እዛ ሲያበስራት ሐርና ወርቁን እያስማማኝ ስትፈትል ብላችሁ የምትሉት ተረት አለ። እና ያንን ዝማሬ ብሎ የዘመረ ሰውዬ መዝሙሩ ትክክል አይደለም። ገብርኤል መጥቶ አበሰራት፣ በአበሰራት ሰዓት ላይ በቤተ መቅደስ ሐርና ወርቁን እያስማማኝ ስትፈትል ብሎ የሚል በመዝሙር ብላችሁ የምትዘምሩት አለ። ሲጀምር ሐርና ወርቅ አይስማማም። ማርያምም እንደዚህ አይነት ፈታይም አልነበረችም። በቤተ መቅደስ ውስጥ ግን ስትፈትል ነው ያገኛት ብላችሁ የምትሉት በቤተክርስቲያኒቱ ኦፊሻል የተጻፈ መጽሐፍና ትምህርት ስላለ እሱኛውን ነው እንጂ የተቃወመው ቅዱስ ገብርኤል ምን ብሎ ነው የሚቃወመው? ወንድምነት በፍጹም ለመላእክት አንድ ወንድማችን ከርዕሱ እንዳንሸሽ እንትን ነው። ጥሩ ነው፣ ጥሩ ነገር ብላችኋል። ቅድም ኤርሚ ያነሳው ላይ ብንቀጥልበት ቤካ የምትለው ነገር ካለ በአንተ በልና ወደ ቅድሙ ርዕስ እንመልስ። የሆነ ነገር ልትል ነው ጨርሰውና እንዲ ሀሳብህን ከዛ አንድ ነገር ማለት ፈልጌ ነው። ቀጥላለህ። ትቀጥላለህ። እሺ ዳግሻዬ፣ ምንድነው አሁን ያልከው? ለምሳሌ እኔ ያልኩትን ገብርኤል እኔ አላውቀውም። እሱን ገብርኤል ባይዘ የእናንተን ገብርኤል አላውቀውም። የሚዘመርለት የሚመለክ ቀን እየተቆረጠ በቀን እየተወስኖለት የነገሰ ታቦት ተቆርጾለት ሶስት የተሽከረከረ እየተሰገደ የሚመለክ ገብርኤል አላውቅም። እሱም መልአክ አላውቅም። የሚመለክ መልአክ ቅዱስ መልአክ ሳይሆን እርኩስ መልአክ ነው። ሊመለክ የሚገባው አንድ አምላክ እግዚአብሔር ብቻ ነው። ራሱ ታካል የገለጠ አንዱ አሃዱ ስሉስ ቅዱስ የሆነ እግዚአብሔር ብቻ ነው የሚመለክ። ስለዚህ አንተ የምትለው ግን ሆነ መለኩበት ቤት መረጃ ኦርቶዶክስ ዩታርግ ፕሊስ በቃ አሁን እሺ፣ በቃ እሺ፣ ሚዩታርግ በቃ ፕሊስ። እኔ አንተ የምትለውን ገብርኤል አላውቀውም። አሁንም እየነገርኩ ነው። በመልአኩ በቅዱስ ገብርኤል ስም ምናልባት የሚጠቀም እርኩሱ መልአክ ሊሆን ይችላል። እኔ መልአክ ሲመሰገን፣ መልአክ ሲዘመርለት፣ መልአክ ሲሰገድ አላየሁም። እኔ መልአክ አትስገድ ብሎ ሲያስጠነቅቅና የሚሰገድለት እሱ እግዚአብሔር እንደሆነ ግልጽ ነው። አማርኛ አለቅ። ወደ ጉዳያችን ይባል። እሺ፣ አይ ቅድም ቤካይ ጥሩ እያስረዳን ነበረ ኤርሚ፣ እና እሱን ሀሳብ ቢጨርሰው ከዛ እንግዳ ራሱ ኤርሚ ቢቀበል ቻም በአሁኑ ሰዓት እንደዚሁ ዝግጅት ሊያዘጋጅ ሽርጉድ እያለ ነው። ሃይማኖቱን ከመጣችሁ ፕሮቴስታንት ነው፣ ጴንጤ ነው።
እንደገና እያንዳንዱ የሙዚቃ እንደገና እነ አስጌን እንደገና ደግሞ ካያችሁ ዲሽታጊና እያንዳንዳቸውን ካያችሁ ትላልቅ የሙዚቃ ኢንዱስትሪ ላይ ያሉት ጴንጤዎች ናቸው እንደ እውነታ ስንመጣ። ከዛ በዘለለ ደግሞ ሙሉ የጴንጤ ፕሮቴስታንት ቸርች ውስጥ ግጥም ከሆነ በስተቀር እንጂ ምንድን ነው እስኪ ከሌላ ዘፈን ጋር የእናንተ ዘፈን ከቴዲ አፍሮ ዘፈን ጋር የሚለይበት? ከግጥም ውጭ ንገሩኝ እስኪ። ከግጥም ውጭ አትወዛወዙም ወይ? አትደንሱም ወይ? አትጨፍሩም ወይ? ይሄ በቀናነት ነው የጠየቅኳቸው ያሉት። እንደገና ደግሞ ሲቀጥል ዘፈን ያስባለው ምኑ ነው? ዘፈንን እኮ ዘፈን ያስባለው ለምሳሌ እኛ የፕሮቴስታንትን መዝሙር የማንጠቀመው ለጣዖት የተሰዋ ነው ብለን እናምናለን። ከምን የተነሳ ነው የምናምነው መሰላችሁ? ለቴዲ አፍሮ የሚዘፍነውን ክለብ ውስጥ የሚዘፍነውን ለጌታ ታቀርቡታላችሁ። እንደዛችሁ ዳንስ፣ እንደዛው መሳሪያ፣ እያንዳንዱ ነገር ለጣዖት የተሰዋ ብለን እናምናለን። ነገር ግን አሁን ኖርማሊ እዚህ ጋር ቶኪቻ እና ቴዲ አፍሮ ላይ ራሱ ያላችሁ ትችት እዩት። ቶኪቻ ጴንጤ ስለሆነ ስሙን አልጠራችሁትም፣ ምንም የተናገራችሁት ነገር የለም። ቴዲ አፍሮ ግን ሲሆን ደብሯችኋል እንደ እውነታ ስንመጣ። ነገር ግን እኔ በራሴ የማምነው የፕሮቴስታንት ራሱ ሙሉ ሙዚቃው ለእኔ ሙዚቃ ነው፣ ዘፈን ነው። የግጥሙ ጉዳይ ከሆነ ግን ቴዲ አፍሮ ራሱ አምላኬ ሰው በልኬ እያለ ይጨማምርበታል። አምላኬ ሰው በልኬ እያለ አላማርርም አምላኬን እያለ ጥበብ ወርቅዬ እኮ ዓለማዊ ላይ ዘፍኗል። ፕሮቴስታንት ጋርም ያን ነው የሚመስል ነገር ዘፍኗል። አዲስ ነገር የለውም። ስለዚህ ይሄ ብቻ አይደለም። በመጠጥ ኢንዱስትሪ እስቲ እንምጣ። ሂልከን የማን ነው? ዋሊያ የማን ነው? እያንዳንዱ የቢራ ፋብሪካ የማን ነው? የጴንጤ ነው። እንደ እውነታው እግዚአብሔር እንምላችሁ ይህ ምንም የማንደባበቀው ነገር ነው። ስለዚህ እያንዳንዱን ነገር ፕሮቴስታንት እኮ ዓለምን በራሱ ጠቅልሎ ይዞታል። ራሱ ዓለም ውስጥ የሚደረገውን ነገር ቸርች ውስጥ ጠቅልሎ ይዞታል እንጂ እኮ ምንም አዲስ ነገር የለውም። ቴዲም ዘፈነ፣ የፕሮቴስታንቱም ቴዲ የሚባለው ዘማሪ ዘፈነ፣ አንድ ዘፈን ነው። ምንም ሌላ ነገር የለውም በእኔ ማለት ነው። ስለዚህ በዚህ አጋጣሚ እርምዬ በጣም ወዳለሁ፣ በጣም አከብረሃለሁ። ብትችል ትችቶች ላይ ባይሆኑ እግዚአብሔር ነገ ይጠራናል፣ እንሞታለን፣ መሞታችን አይቀርም። የሚጠሉ ሰዎች እንዳሉ የሚወዱ ሰዎች ይኖራሉ በኦርቶዶክስ ውስጥ ነው። በዚህ አጋጣሚ ትዝታው ደግሞ የሚኖርና የሚሰማኝ ከሆነ በጣም እኔ በልጅነት ያሳደገኝ ጥሩ ዘማሪ የነበረ ሰው ነው። ትችቶቹን ተዉት። ምን ይላል መሰለ? የራስን ጉድፍ ሳትመለከት የወንድምን ጉድፍ ላንሳልህ አትበለው ይላልና መጽሐፍ። ስለዚህ ሰዎች ላይ ትችት እንደገና ቤካ አሁን ቅድም ስትናገር የነበረው እንዲህ አይደለም። የእግዚአብሔር ቃል እንደዚህ በትዕቢት ተወጥረን የምንናገረው አይደለም። እኔ አሁን እያወራሁት በጽድቅ ነው እያልኩ አይደለም። ነገር ግን እያንዳንዳችን በራሳችን ላይ ጉድፍ አለብን። ስለዚህ 100% ማመን ያለባችሁ ሙሉ በሙሉ የፕሮቴስታንት ቸርች ዘፋኝ ነው ብዬ ነው እኔ እንደ ራሴ የምቀበለው። ዘፈን ነው እንዴ? ለምንድን ነው ታዲያ እናንተ የኦርቶዶክስን ትዘምራላችሁ? እኛ ለምን የእናንተን አንዘምርም? ለጣዖት ነው የተዘጋጀው ብለን ስለምናምን እንጂ ለምን አንዘምርም የእናንተን? ምክንያቱም ለዓለማዊ የሚመች ነው። ለዳንስ ይመቻል፣ ለውዝዋዜ ይመቻል፣ ለብዙ ነገሮች ይመቻል። ከዛ በዘለለ ግን ለነፍስ አይሆንም ብለን እናምናለን። ስለዚህ ራሳችሁን እንደ ጻድቅ አትቁጠሩት። ራሳችሁን ጉድፋችሁን አንሱ፣ ከላያችሁ ላይ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ፣ እግዚአብሔርን ከጎናችሁ ያዙ እንጂ ኦርቶዶክስን ብቻ መተቸት ወንጌል ሊሆን አይችልም አበደን። እንደገና እናንተ እንደ ሙስና እኮ የሚይዝባችሁ ቶኪቻ ጴንጤ ስለሆነ ዝም ብላችሁ ኦርቶዶክሱ ቴዲ ኦርቶዶክስ ስለሆነ ደበራችሁ። እኛ ቴዲ እኮ ኦርቶዶክሲውን ጴንጤውንም አናውቅም። አቤል ሙሉጌታ ራሱ ጴንጤ መሆኑን እኮ ያወቅነው አሁን ነው አይደለ እንዴ? ይህንን አሁን አዲስ በቃ እኔ ወደ ጌታ የተመልሻለሁ ሲል ነው ስቲል ግልጽ ነው ድሮም ጴንጤ እንደሆነ ከዛ በኋላ ነው በጥናት የታወቀው። ስለዚህ እያንዳንዱ ጉድፍ ላይ እናንተ እንዳላችሁበት አትርሱ። እያንዳንዱ ነገር ላይ ራሳችንን አንዳችን ጻድቅ ትዕቢት አይሆንም በእግዚአብሔር ዘንድ። ክርስቶስ ራሱን በበረት ሲወለድ ዝቅ ሲል እኮ ከፍታ ሊያሳየን ስለፈለገ ነው። ራሱን ዝቅ አድርጎ እኛን ከፍ ያደረገንን አምላክ ይዘን እንዴት ነው እኛ ሁልጊዜ ጠዋት ማታ ኦርቶዶክስን ምንተችው? ናታን ቆይ ምንድን ነው ምንድን ነው ይሄ የለማኝ ከረጢት አስመሰልከው ንግግርህን በሙሉ ማለት ነው። ለማይነ ራስ ለማይነ ይኸው ኤርሚያስ አንተ ራስ ሜዩት አድርገው ቆያት። የለማኝ ከረጢት ማለት ምን ማለት ነው? ኮተታም ኮተት የጀመረው ያው በቃ እንግዲህ የለማኝ ከረጢት ማለት ፈለገው መሳደብ ምን አስፈለገው? ሚዩት አድርገው እባክህ፣ ሚዩት አድርገው። እኛ አሁን ለቅሶውን ኮተት እናንተ ራሱ የሚያደ እየታገስን ነው እንድትቀጥል ከእናንተ የባሰ ኮተት እንድታወራ እኮ ስለ መድኃኒዓለም እውነቱ እስኪ ተረጋጋ። ቆይ እሰጥሃለሁ ትቀጥላለህ እኮ እሰጥሃለሁ ትቀጥላለህ። በመሳደብ ግን እሰጥሃለሁ ትቀጥላለህ። ታዘዝ። አሁን ሚዩት እያደረጉህ ነው ሰዎች። ታዘዝ፣ ካልሆነ ያስወርዱሃል። ታዘዝ። ምን ራስህ ነህ ለማኝ ብለህ ኦኬ። ምንድን ነው ያደረገው? ወንድሞች እናቶች፣ የለማኝ ከረጢት ይባላል። እንደዚህ አይነት የለማኝ ከረጢት ማለት የማይዘው ነገር የለም።
ወይዘሮ አሰለፈች ጋር ሄደህ ስትለምን በልታ የተረፈችውን ትሰጥሃለች። ወይዘሮ ቦጋለች ጋር ደግሞ ስትሄድ ጥራጥሬ ትሰጥሃለች። እዛ ሌላኛው ጋር ደግሞ ስትሄድ ዳቦ ፍርፋሪ ትሰጥሃለች፣ ንጹህ ዳቦ ማለት ነው። ደግሞ ሌላኛው ሀገር ደግሞ የሻገተ ዳቦ በባለፈው ለትንሣኤ የተበላ መሬት ላይ የወደቀ እሱን ትሰጥሃለች። እንደዚህ ነው በቃ የለማኝ ከረጢት ማለት ሁሉንም የያዘ ማለት ነው። አሁን ሰውየው መጣና አንዱን እንኳን አለየልንም። አንዴ ቤካ ይላል፣ አንዴ ቶኪቻው ይላል፣ አንዴ ታኪቻው ይላል፣ አንዴ ካሙዙ ይላል፣ አንዴ ኤልያስ መልካ ይላል፣ አንዴ ብሶት ነው፣ አንዴ ሂልተን ሆቴል እኮ የጴንጤ ነው፣ ቢራ ፋብሪካችሁ ቢራ ፋብሪካ ሁሏል። አሁን የትኛውን ሰምቼ ለየትኛው መልስ ልመልስለት? ስለዚህ የለማኝ ከረጢት ያልኩት ለዚህ ነው። ሂልተን ሆቴል የኢትዮጵያ የጴንጤ ነው ብሎን ቁጭ አላለ። ማነው የሂልተን ሆቴል ባለቤት? የሻላ ሙዲን ለምን ተውከው? ወንድም አለ ሸራተንን ለምን ለሌላ ተውከው? ለእኛ ብታደርገው በነካጅ ኤርሚዬ ሄኒከን ቢራን የጴንጤ ነው ያለው። ግን ኖርማሊ አለመረጃ ማውራት ሳይሆን በመረጃ ቢያወራ ጥሩ ነበረ። ሄኒከን የጴንጤ ነው አለ። ምንም መረጃ የምናውቀው እኔ የማውቀው ነገር ስለሌለ ዝም ብዬ ነው የምሰማው። ቶ በቃ አሁን ለዚህ ምን መልስለት የለ። ይሄ የለማኝ ከረጢት አይነት ነገር አንዱም እንኳን በመረጃ ላይ ተመስርቶ ያላወራ። ቀደም የጠራቸው አርቲስቶች ተብሎ የተባሉት ካሙዙ ካሳ የወንጌል አማኝ የሆኑ እናት እንዳሉት እናውቃለን። እሱ ራሱ ስለተናገረ ማለት ነው። ግን በቃ ወደ ዓለም ሄዷል። ባለው በሙያዬ ነው የምሰራው ምናምን ነገር ብሎ ዓለማዊነትን ወዶ ሄዷል። አለቅ ካሙዙ ካሳ ስለተናገረ እናቱ በኢትዮጵያ ውስጥ ስላሉ በኢትዮጵያ ሙሉ ወንጌል ቃልዮት ቤተክርስቲያን ታዋቂ የቤተክርስቲያን እናት ናቸው። ጌታ እግዚአብሔር ይባርካቸው። እናታችን ናቸው ለእኛም ማለት ነው። ኦኬ እሱ ግን ወደ ዓለም ሄዶ እዛ እየሰራው ነው ብሏል። ኤልያስ መልካም እኛ ጋር የወንጌል አማኝ ነበረ፣ ጨርሶ ወደ ዓለም ሄዷል። በዛው በሞት ተጠርቶ ሄዷል ማለት ነው። አለቀ። ከዛ ውጭ ቶኪቻ ምናምን ብለህ ብትል እዚህም እዛም የሚያጠቅሱበት አንዳች ምክንያት የለም። ብራዘር መጥቶ የሄደ ገብቶ የወጣ በጣም ብዙ አለ እና እነሱ ሁሉ እኛን አይወክሉም። ብራዘር ቅድም ምን አልከን መሰለ? ሲገቡ ሰላም ናችሁ፣ እንዴት ናችሁ፣ ቤተሰብ ሰላም ነው ብለው ይገባሉ አልክ። እዛ ትንሽ ይቆዩና ቀመስመስ ሲያደርጉ እንዴ እኔ ማንነቴን ታውቃላችሁ። ልክ ሰውዬም እንደዛ ነው ሲገባ፣ ኤርሚዬ አንተ እኮ በጣም መልካም ሰው፣ በጣም ነው የማከብር፣ በጣም ነው ደስ ያለኝ ስላገኘው ኤርሚዬ አለና እየሞቀ ሲሄድ እየሞቀ ሲሄድ አገባቡና ኧረ ዛሬ ኩድ ቀጥሉ ያልቻልኩ ባይዚ ዳጊሻ ኤርሚኮ ሲያስገባ ያው ስፔሻሊ ያው እንትኑ ነው ያው እድገትና እንትኑ ነው እንጂ በጣም ነው የሚያስገባው። ሲያስገባ እኔ በጣም ነው የምከታተለው ኤርሚን። ስለሆነ ሰዎች ቶሎ እንዲናደዱ የሚያደርግ እንትኖች አሉት። አሁን እሱ እንደ ለማኝ ከረጢት ገና ብሎ ሲለው ልጁን ለማኝ ብሎ እንደሰደበው አድርጎ አስቦ ነው ገባ መመለስ የፈለገው። አረ የሉትም በጌታ እንዴ! አረ የሉትም፣ ምንም የሉትም፣ ምንም ያስገባው ነገር የለውም፣ ምንም የሉትም። ብራዘር ኤርሚን እኔ በደንብ ነው የማውቀው። ሰዎችን ወዲያው ነው የሚያስነግጠው። አታውቀውም። አውቀዋለሁ ብለህ ለማለት ነው። አታውቀውም፣ በቃ አታውቀውም አለ። ኧረ በደንብ ነው የማውቀው አባቴ ስለሆነ ለዛ ነው ንግግሩ። ያም ልጅ በዚህ ቶን ሄዶ ነው የተናገረው። ለዛ ነው ወደ ጉዳይ እኔ እሱ በተረጎመ እኔ እሱን ለማኝ አላልኩትም። የለማኝ ከረጢት ማለት እኔ ቆሎ ተማሪ ስለነበርኩኝ አቁፋዳ ይዘን ስለምንዞር በዛ በለመኑ አቁፋዳ ውስጥ ነው የትኛውንም ጥራጥሬውንም የበሰለውንም ያልበሰለውንም ወጣወጡንም ደረቀውንም የሚሰጡን ማለት ነው። ሁሉንም በዛ ነው የምንይዘው። ኦኬ ሁሉንም በዛ ነው የምንይዘው። ከዛ አምጥተን በምናደርግ ሳለ ማለት ነው። የቆሎ ተማሪ ደግሞ መሆኑ በዚህ ደግሞ ጠቀመኝ። ምክንያቱም በእንተ ስማ ለማርያም እያልኩኝ
ቆሎ ትምህርት ቤት አቁፋዳኝ ተሸክሜ እየዞርኩኝ ስበላ ስለነበር ማለት ነው። እና የለማኝ ከረጢት የሚባለው አይነት ልክ የቆሎ ተማሪዎች አይነት አቁፋዳ ማለት ነው። እኔ ተሸክሜ ዞሮ የነበረ አቁፋዳ ማለት ነው ነበበሉ። ስለዚህ እሱን ለመስደብ ብዬ አይደለም ያን ያልኩት። እሱ ግን ስድብ ነው የመሰለው አይደለም። የለማኝ ከረጢት ማለት ሁሉንም የያዘ ነው። እና አሁን መጣና ቶኪቻው፣ ካሙዙ ካሳ፣ እንትና ጥላሁን ገሰሰ፣ ሂልተን፣ ሃኒከን ምናምን በቃ በሙሉ የትኛውን መልስለት ደርዝ ባለው ነገር ለምሳሌ እናንተ እንደዚህ ብሎ ቢለን ቀደም የጠቃቀሳቸውን ሰዎች ግለሰቦችን ጠቅሶ የእናንተ ናቸው ብሎ ቢለን መልሱን መልስለት ነበር ቀደም እንደመለስንለት ማለት ነው። እና እንትን ውቅንጥቁጡ የወጣ አይነት ነገር እንደዚህ አይነት ጥያቄ የትኛውን መልስለት ነው። እና ዳግዬ ግን በጣም ታዝበሃል እንዴ? ምን ስለ ኤርሚ ወደዚህ ርዕስ ያመጣን ምንድን ነው? ቤተክርስቲያኒቷ ድንጋይ ትታ ምስር መልቀሟ ነው እንግዲህ አሁን ችግር የፈጠረብን። አይተህ እንደሆነ ምስር እንዳለ እግዚአብሔርን ቃል መርጣ አውጥታ ነው ለህዝቡ ድንጋይ ያስቀመጠችለት። እና እንትኑ ችግሩ ያለው እዛ ጋር ነው። እኛ ጋር ይሄ ምንድን ነው በአማርኛ አንድ ቆይ ቤታየን እንዴ ሽቀጥል ወፍራም መረጃ ቴዲ፣ አንተ የዜማ ሌባ ነው ያሳየ ተላከልኝ። ቆይ እችን ልበላት አንድ ስራ ላይ ስላለው ምን መሰለህ፣ አሁን ምንድነው ፖይንቱ? እኛ እዚህ የምኖርበት እንትን ላይ አሶሴሽን የሚባላል። አሶሴሽን ምንድነው? እንደ አገር ቤት እድር ነው። ስራው ምን መሰላችሁ? አሶሴሽን የሌለበት ሰፈርም ቤት ገዝታችሁ መግባት ትችላላችሁ። አሶሴሽን ያለበት ሰፈር መግባት አበሻ የማይወደው ለምንድን ነው ካልክ፣ ቆሻሻን አላስገባህም ብሎ መቶ ትኬት ይሰጣል። እንትን አበባህን አልከረከምክም ብሎ እድሩ እየመጣ ትኬት ይሰጣል። ስለዚህ በተቻለ መጠን አሶሴሽን ፊ የሌለው ሰፈር ቢገባ ነው አበሻ የሚፈልገው። ዝም ብሎ ቆሻሻውንም ዝርክርክ ብሎ አትክልቱንም ሳሩንም ሳያጨድ ምናምን የሚኖርበት ሰፈር ማለት ነው። ምን ላላችሁ እኔን ምሳሌ ያመጣሁት መሰላችሁ? እውነት ለመናገር ለስጋዊ ሰው ከወንጌል አማኞች ኦርቶዶክስ ትሻላለች። አትኮንንህም። ገባህ አይደል? እየመጣች ቆሻሻን አዝርግርካል አስገባ፣ ሳርን አላጨድክም፣ ህይወትን እንትን አላልካ አትልም። በሰላም ትኖራል። ገባህ? ዘፋኝነትን በዚህ ሁኔታ በመጠጥን ተከራክራ አሳያቸዋለሁ። ክርክሩ ቪዲዮ ከፈለጋቸውም ሀሳቡ እንሄድበታለን። ተከራክራ ማለት ነው። እንትን ካላልክ ዋናው ነገር ሁለት ከጠጣ ችግር ብላ ነፃነትን የምታውጅልን ትንች ወንጌል አማኝ ስትሆን ደግሞ አሶሴሽን አለ። ትታያለህ፣ ትመዘናለህ፣ ትገሰጻለህ፣ ትታገዳለህ፣ ይቅርታ ትጠይቃለህ፣ ንስሐ ትገባለህ፣ ትመለሳለህ፣ ህይወትን ትቀጥላለህ። እንደዚህ ነው። ስለዚህ ከዚህኛው የሚሻልህ ስጋዊ ከሆንክ ለፍጥረታዊ ሰው የሚመች ቤተ እምነት የት ነው? ኦርቶዶክስ መሆን ነው። ነቅላ ታወጣላለች። ምስሩ ነው የምትነቅለው፣ ድንጋዩን አይደለም የምትነቅለው። ገብቷችኋል? ከህዝቡ ህይወት ላይ ድንጋዩን መንቀልትታ ቃሉን የከበረውን ቃል ነቅላ ታወጣለች። ይኸው በመረጃ እያሳየን ነው። ዘፋኝነትን ነቅላ ወጣች፣ ገላገለች። ከዚህ በላይ ምን ታርግልህ እንግዲህ? ይኸው ዝፈን ብላ ለቀቀች። መጠጣ እንፈልገው ጠጣ፣ ችግር የለውም። ስከር ነው እንጂ እንዴ ዝሙቱም ቢሆን ባይደወይ ስካርም እግዚአብሔር ቃል በቃል የሚናገረው በማየት ነው። ወደ ሴትም የተመለከተም ወደ መጠጥም የተመለከተ ነው የሚዘሙተውም የሚጠጣው በማየት ነው። እሷ ግን እሱን አልፋ እንትን 2-3 ስጠጣ ለምንድን ነው ምልህ? ይህንን ሁላ ነቅላ ያወጣችው ለምንድን ነው? ፊት ያደርጋል። ስጋዊ ሰውን ፊት የሚያደርግ መገሰጽ፣ መከር፣ ንስሐ መግባት የሚፈልግ ሰው የለም። ሰው ልቅ ሆኖ መኖር የሚችልበትን ፕላትፎርም ያመቻቸችለት እንግዲህ ይኸው በመረጃ ቤተ እምነቷን ለመሳደብ አይደለም፣ በመረጃ ኦርቶዶክስ ነች አውጥታላለች። ሳትኮነን መኖር ትችላለህ። ሳትኮነን ማንም ሰው ለምን ዘፈንክ ሳይልህ ለምን ጠጣ ሳይልህ ትችላለህ። እኛ ጋር ግን አትችልም። ዝም ብለህ የፈለከውን ሴት ጋር መተኛት አትችልም። የፈለከውን ትዳር ማፍረስ አትችልም። የፈለከውን የልብህን ነገር ማድረግ አትችልም። ላደረግካት ነገር ሁሉ ዋጋ ትከፍላታለህ። ለእያንዳንዷ ነገር ንስሐ ትገባታለህ። ከዛ በኋላ ነው ተመልሰ መቆም የምትችለው። ስለዚህ ይህንን ማንም አይፈልገውም። ገባ? የተከታተለ ቆሻሻን አንሳ የሚለው አሶሲሽን ማንም አይፈልግም። ልቅነትን የሚፈቅድለትን ነው የሚፈልገው። አይፈልግም። ጴንጤ ከሆንክ አይለቅህም። እየተከታተለ ንስሐ ግባ ይላል። እንደዚህ ተግማምተ መቀጠል አትችልም ይልሃል። ይህ ማን ይፈልጋል? መግማት ነው የሚፈልገው። ሳሩን ማጨድ አይፈልግም። ህይወቱን መከርከም አይፈልግም። ዳሴት እንግዲህ ንገሩኝ ባይ ከሆናችሁ ይሄ ነው እንግዲህ በመረጃ ማለት ነው። ስለዚህ እኔ አንተን ብሆን እንዳንተ ኦርቶዶክሳዊ ብሆን ለምን ምን ሲሆን መጀመሪያ ዘፋኝነት የሚለውን ቃል አወጣሹ? ከፈለግሽ አይ ዘፋኝነት እኮ ሲል ምንድን ነው በዚህ ሀሳቦች ላይ ከተዘፈነ ምናምን ብለሽ ብትከራከሪ እንደው ለወሬውም ያስኬድ ነበረ። እሱም ትክክል ነው ማለት አይደለም።
በምንም መንገድ እኛ ዘፋኝነትን አናጸድቅም። የዘፋኝነት ችግሩ ሶርሱ ነው። ቀደምም ተናግሬያለሁ። ምንጩ ነው። ስለ ሀገር እኮ ነው። ምን ክፋት አለው ብትለኝ ምንጩ እኮ ነው። የሰጠሁትን ምሳሌ ልድገምላችሁ። አንድ ሰው ፋብሪካ ከፍቶ ሰው እኮ ይቀጠርበታል፣ ብዙ እኮ ይሰራበታል፣ የስራ እድል እኮ ፈጥሬያለሁ ምናምን ቢለኝ እንደ መንግስት የምጠይቀው ገንዘቡን ከየት አመጣኸው? ምንጩ ጥሩ እኮ ነው። ለብዙዎች የስራ እድል መፍጠር ጥሩ ነው። ስለ ሀገር፣ ስለ ፍቅር፣ ስለ ሰላም ምናምን ማለት ጥሩ ነው። ምንጩ ግን ከየት ነው? አየህ፣ ዳስ ዘ ቲንግ። ተንበርክኮ ያመጣ መዝሙርን የለም ወይ ጌታ ቀብሎኝ ነው የሚል የለም። ሁሉም ባለው ለእግዚአብሔር መንግስት ሊውል በነበረ ክህሎት ተቀይሮ ተገልብጦ ነው ለዓለም የሆነው ነገር ሁሉ። ስለዚህ ምንጭ ችግር አለው ነው እያልን ያለው። ስለፈለገው ዘምር። በመጀመሪያ ዓለም ሰላም የላትም ማለት ኮምፕሊትሊ ክርስቶስ የሚሰጠው አይነት ሰላም የላትም። ዝም ብሎ ሰላም ትሰጣለች፣ ጊዜያዊ ደስታ ትሰጣለች። ግን እኔ የምሰጣችሁን አይነት ሰላም ዓለም አይሰጣችሁም ብሏል ኢየሱስ። አይሰጥም። ጊዜያዊ ደስታ፣ ጊዜያዊ ሰላም። አሁን ልክ ነህ። እኛ የምናወራው ግን ዘመንን ሁሉ ሳትጸጸት የምትኖርበት፣ ዘመንን ሁሉ አንገትን ሳትደፋ የምትኖርበት፣ ሳትሰጋ የምትኖርበትን ሰላም ነው ያለ። ከክርስቶስ የሚገኘውን ሰላም ነው የምልህ። እሱ ደግሞ ዘፈን ውስጥ የለም፣ መዝሙር ውስጥ ነው ያለው። አንተ የምትፈልገው የሆድህን ብሶት የሚያወራልህ ዘፈን ነው። ገባህ? በመንግስት በግለሰቦች በዘረኞች በምን አይነት የደረሰብን የሚያቀነቅንልህ ነው የምትፈልገው። መዝሙር ደግሞ መጀመሪያም እንዳታለቅስ፣ ካለቀስክ ደግሞ እንድትጽናና ነው የሚያደርገ መዝሙር። አያርል አንተ ግን የምትፈልገው ብሶትን። ያ ብሶት አናወራም። ብሶትን የሚያጠፋ እንባን የሚያብስ ሜሴጅ ነው በመዝሙር ውስጥ እንትን የምንለው። አይ አንተ መቃወም ነው የምትፈልገው፣ አንተ ጠላት መሆን ነው የምትፈልገው። ይሄ ግን ወዳጅ ያደርግሃል። መዝሙር ስትዘምር ወዳጅ ነው የሚያደርግ፣ አፍቃሪ ነው የሚያደርግ፣ ሩህሩህ ነው የሚያደርግ። ማለት በሐሰት ትምህርትና በሐሰት ልምምድ ላይ ጨካኝ ነው የሚያደርግ። በጣም ክፉ ነን እኛ። በሐሰት ልምምድ ላይ ሂዱና ፖስቶችን ተመልከቱ ፌስቡክ ላይ። በጣም ክፉ ነኝ በዘፋኝነት ላይ፣ በሐሰት ንግግር ላይ፣ በሐሰት ልምምድ ላይ በጣም አራራም። ለሰዎች ግን እራራለሁ፣ ለግለሰቦች እራራለሁ፣ ለትምህርት ግን አራራም። በጣም ነው ማንቋሸሻው ትምህርትህን፣ ልምምድን በጣም ነው ማንቋሸ። ዘፋኝነትን እንደኔ በምድር ላይ የሚያንቋሸ ባይጠጣ ይሰክራል ወይ? ለዚህ እኮ ነው እኮ እየጣፈጠ በገባ ጊዜ ሲልህ ምን ማለት ነው? እየጣፈጠ በገባ ጊዜ በጠጣ ጊዜ ማለት አይደል እንዴ? እየጣፈጠ በገባ ጊዜ እኮ ነው። እሱ ነው አታርገው እኮ እያለ ነው። መጀመሪያ ባትጠጣ ትሰክራለህ ወይ? ይሄ እኮ ነው። አንተ ምንጩን አይሰብኳችሁም፣ ውጤቱን የሚሰብኳችሁ። ውጤቱ ያለ ምንጩ አለ እንዴ? ያለ ምክንያቱ አለ እንዴ? ምክንያቱ መጠጣት ነው። እንዲህ እኮ በጣም እኮ ያሳፍራል እኮ። እንደ ቤተ እምነት ጴንጤ ዘፈንን መጠጥን ሲከላከል፣ በዛ በኩል ደግሞ ጥቅስ ፈልጉ ሲከራከር፣ ይሄ በጣም ያሳፍራል። ያለ ጥቅስ እኮ ልንስማማበት የሚገባ ያለ እግዚአብሔር ቃል እንኳ ከህሊና እንኳ ተነስተ ልንግባባበት የሚገባ እውነት ምንድን ነው? መጠጥ፣ ዘፈን፣ ዝሙት ኤንድ ሶ ኦን የስጋ ስራዎቹ ነው። እስላም ሆነን እኮ እስላም ሆነ እኮ ሰው ከኛ ጋር እኮ ተግባብተዋል በመጠጣት ባለመስፈን። እንዴት ኦርቶዶክስ ከኛ ጋር አትስማሚም? እንዴት ታወጫዋለሽ ነቅለሽ? ምን አይነት ለቀማ ነው? ምስር የሚለቀምበት ዘመን ድንጋዩ ተትቶ እንዴት ያለ ነገር ነው? ከህዝቡ ህይወት ድንጋዩ ንቀይ እንጂ ተገለባበጠ እኮ። ተገላቢጦሽ አረግሽው። በጣም ሼም ነው። በጣም ኢኮኖሚካሊ ብታዩት፣ ለማህበረሰቡ ብታዩት ምንም በጎነት የሌለው ጥቅም የሌለው፣ ሜዲካሊ ብታዩት ምንም በፈለገው አግባብ ብትሄድ መጠጥን አፕሩቭ ልታደርገው አትችልም። ኪስህን ጎድቶ አንተ ሰክረህ ማህበረሰቡን አካባቢን በጥብጠህ ቤተሰብህ ተበጥብጦ ምን አይነት ትሩፋት ነው እስኪ ያለው ንገረኝ እስኪ። ከመጠጥ የሚገኘው ትሩፋት ምንም? ተደባድበህ ያለው ጥቅል እንትን ምንድን ነው? ስለዚህ ይሄ ነው ክርስትና ማለት እንግዲህ ይሄ ነው እንግዲህ። በህሊናህን እንኳ መጠቀም ስትችል ልትጠቀምበት የሚገባውን ነገር ከእግዚአብሔር ቃል እያሳየህን ነው። አይ ካልክ ግን አንተን የምትመጥን ቤተክርስቲያን እውነት ነው ኦርቶዶክስ ነች። እማትኮንን በግራ እጃቸው ውስኪ በቀኝ እጃቸው መስቀል ይዘው ከአንተ ጋር ሲጨፍሩ ያለበት ቪዲዮ ላሳይ ይችላለሁ። ቅድም እንዳልኩት ሰርግን አጨብጭበው የሚያስጀምሩ ጸልየው የሚያስጀምሩ ናቸው። እንግዲህ አደራ ልጆቼ እንግዲህ ደግሞ እንዳትጠጡ እንዳትጨፍሩ ምናምን አይሉም። ባርከው ነው የሚጀምሩ። ይሄ ነው እንግዲህ ከአንድ ቄስ የሚጠበቀው ይሄ ነው እንዲ አይደለም። አትሊስት በሳቸው ፕሬዘንስ ጳጳሳቱ ቦምባርሌ ዘፋኙ ጃማይካው የእሱ 60ኛ ዓመት በመስቀል አደባባይ ላይ ሲከበር ብፁዓነ ሊቃነ ጳጳሳት መጥተው ለሚጨፍሩና ለሚደንሱ ሰዎች ሪቫኑን ቆርጠው ነው የሄዱት። 60ኛ ዓመት የቦምባርሌ ክርስትና ስሙ ሰይፈ ሚካኤል ነው።
በኦርቶዶክስ ዘማሪ ብትሆን ታቦት ይወጣልሃል ኤርሚ? ዘፋኝ ካልሆንክ በስተቀር አንተ ቢዮንሴ ከሆንክ ነው ታቦት የሚወጣል ኤርሚ? ያ አይወጣልም። ዘማሪ ብትሆን እዛ ቤት እስኪ ለየትኛው ዘማሪ ያወጣች ታቦት እስኪ ንገሩኝ። ብዙ ዘማሪ አላት ኦርቶዶክስ። ለየትኛዋ ዘማሪ ለሀገር በቀል ለአንዱ ዘማሪ ያወጣች ኤርሚ? ቦምባር ላይ ብቻ ትላለህ እንዴ? ቢዮንሴ የሆነ ከመጣ ዘፋኝና ዘፈን ሰፈር ግን ውለህ ከመጣ ግን አንተ ታቦቱን ላይ ይወጣልህ። ማፈሪያ ናችሁ። ኤርሚ የቀጥሉ። ቴንኪው። ያ